መራራ እውነታዎች። ምንም ነገር ለዘላለም አይቆይም። ችግሮችሽ፣ የከበቡሽ ሰዎች፣ ስራሽና ትዳርሽ፣ ሁሉም ግንኙነቶችሽ ሁሉ ለጊዜው ናቸው። የሁሉም ነገር ፍጻሜ የሆነ ቀን ሲሆን ታየዋለሽ። በህይወቴ አብረውኝ ይኖራሉ ያልሻቸው ነገሮች እንኳን ሳይቀሩ ፍርክሽክሽክሽ ሲሉ ታያቸዋለሽ። እመኚ። ለሁሉም ነገር ተራለሁ። ሰውን ብትጠቅሚ ጊዜውን ጠብቆ አምላክ ይከፍልሻል። ብትጎጅም እንዲሁ። በሰፈርሽው ማንነት ጊዜው ሲደርስ ትሰፈሪያለሽ። ተጠንቀቂ። በጣም የሚገርመኝ ማንም ሰው ስላንቺ አይጨነቅም። 20% ብቻ ስላንቺ ሲጨነቁ እነሱም የቅርብ ጓደኞችሽ ወይም ቤተሰቦችሽ መሆናቸውን እንዳትዘነጊ። 80% ግን ኑሪ አትኑሪ አንዳች ቅንጣት ስላንቺ አስቡ። ችግሮችሽን ለነዛ ለ80% መናገር ማለት ራስሽን ማባከን ነው። ምክንያቱም ችግርሽ ለነሱ ምናቸውም አይደለም። የኔ እናት የራሳቸውን ጉዳይ ብቻ ያሳስባቸዋል። ቆጠብ በይ። ሰዎች በህይወትሽ ይመጣሉ ደግሞ ይሄዳሉ። አንድ ቀን ለብቻሽ ሰው በሌለበት ልትሞት ትችያለሽ። ሰው አትደገፊ። ከ5 እስከ 6 የልብ የምትያቸው ሰዎች በስተቀር በፌስቡክ ላይ ያሉት የጓደኛ ጋጋታ ምንም አይጠቅሙሽም። ብትሞች እንኳን ቀብርሽ ላይ የማይመጡ ሰዎች በጣም ብዙ መሆናቸውን አትርሺ። የሥራ አለቃሽ እንድታድጊና የተሻለ ቦታ እንድትይዢ ልትመኝ ወይም ሊመኝ ይችላል። ግን መቼም እንድትበልጪው አይፈልግም። አሊያም እንድትበልጫት አትፈልግም። ምንም ሽልማትና ጭብጨባ ቢበዛልሽ ከሷ አሊያም ከሱ እንደምትበልጪ ካሰበ አንቺን ለመገፍተሩ ወደ ኋላ አይልም። ዌክ አፕ። 98% ሰው መቼ እንደተወለድሽ እንኳን አያውቅም። 2% መቼስ እነማን እንደሆኑ መገመት አያቅተሽም። ካላመንሽኝ ሞክሪና እዩ። የውሸት ጓደኞችሽ የተሻለ ህይወት እንድትመሪ በፍጹም አይፈልጉም። ነገሮች መልካም ሲሆኑ የሚሰበሰቡ ሰዎች ሊያስገርሙሽ አይገባም። አንድ ቀን ህልምሽ ወለም ብሎ ካዩ እጃቸውን ቀስረው ይስቁብሻል። ያኔ ያልሳቁብሽን የልብ ጓደኞች አድርጊያቸው። ገንዘብ ያላትንና ጸዳ ብላ የምትመላለስን ሴት በጣም ብዙዎች ሲያከብሯት ትመለከቻለሽ። የማያውቁሽ ሰው እንኳን ጸዳ ብለሽ ካየሽ ሊያከብርሽ ሲዳዳው ታያለሽ። ሞክሪው። ለሰዎች ምክር መስጠት በጣም ቀላሉ ነገር ነው። ግን ምክርን ወደ ተግባር መቀየር ከባዱና በጣም አስቸጋሪው ነገር ነው። አንዳንዴ ሰውን ካለበት ማጥ ለማውጣት ካሰብክ ከምክር በላይ የሆነ ስብዕና ሊኖር ይገባል። አንድ ውሸታም ጓደኛሽ ከ100 ጠላትሽ ጋር እኩል ጥፋት ታደርሳለች። ጠላቶችሽን ተከታታያቸው፣ ጓደኞችሽን ደግሞ እጅግ በጣም ተከታታያቸው። ነገሮች መልካም እንዲሆኑና እንዲሳኩ ያለ የሌለ ጥረትሽን አድርገሽ ሳይሳካልሽ ቀርቶ ሊሆን ይችላል። ይሄ አንቺ ደካማነት ሳይሆን ህይወት እንዲህ ያለ ገጽታም ስላላት ነገሩን ተቀበዩ። ለመወደድ ልዩ ሰውና ሁሉን ሞካሪ መሆን አይጠበቅብሽ። አንዳንዴ ሰው ሁሉ ባይወድሽ እንኳን ይሄ ምንም ማለት እንዳልሆነ ተረጂ። በሰዎች መጠላትንም ቀለል አድርገሽ ውሰጂው። ምክንያቱም እንዴት ራስሽን ማሳደግ እንዳለብሽ ማጤን ወሳኙ ነገር ሲሆን የሰዎችን ስሜት እያዳመጥሽ ከፍና ዝቅ እያልሽ መኖር አይጠበቅብሽ። የራስሽ አስተሳሰብ ይኖርሻል፣ ሌሎችም እንዲሁ። ሰዎች በሐሳብሽ አለመስማማታቸው አንቺነትሽ ላይ የሚያመጣው ምንም ነገር የለም። ሐሳብሽን ለማሳመን የሰዎችን ሐሳብ ረጋግጠሽ አትውጪ። የሰዎች ሐሳብ አክብሪ፣ ሰዎችም ሐሳብሽን እንዲያከብሩ አድርጊ። ይቻለም የምትፈልግሽ ጠቃሚ ነገር አንቺ ጋር እንዳለ ስታምን ብቻ ነው። በአጠቃላይ ዓለም እጅግ በጣም ራስ ወዳድ ነች። ሰዎች ስለ ደስታ አጋነው ሲያወሩ ትሰሚ ትሻያለሽ። ባጭሩ ደስታ ማለት ስሜትሽ ሳይሆን አምሮሽ ያለበት ሁኔታ ነው። ደስተኛ ሆነሽ እንኳን በሰዎች ልትጎጂ ትችያለሽ። ሰዎች ስለ ደስታ አጋነው ሲያወሩ ትሰሚ ትሻያለሽ። ባጭሩ ደስታ ማለት ስሜትሽ ሳይሆን አምሮሽ ያለበት ሁኔታ ነው።
ደስተኛ ሆነሽ እንኳን በሰዎች ልትጎጂ ትችያለሽ። ህይወት እኩል አይደለችም። በሆነ ነገር ጎበዝ ብትሆኚ ካንቺ የበለጠ እጅግ በጣም ጎበዝ ሰው አለ። እኩልነቱ ውሸት ነው። ስለዚህ በመኖርሽ ብቻ ደስተኛ ሆኚ። ዶክተር ምህረት ደበበ። እናመሰግናለን። የተለያዩ ስራዎቻችን ወደ እናንተ እንዲደርሱ በቶሎ ከፈለጋችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሀገር ውስጥ ከሆናችሁ VPN እያበራችሁ ማየታችሁን አትርሱ። እናመሰግናለን።